ሄሎ ጤና ይስጥልን የተከበራችሁ የመሃል ሜዳ አድማጭ ተመልካቾች እንዴት አመሻችሁ ሰላም ብያለሁ ሁላችሁንም እየገባችሁ ያላችሁ ሰላማችሁ ይበዛ ይሁን እንዴት አመሻችሁ እንዴት አደራችሁ ጠዋት ላይ የምትመለከቱ አንድ ነብይ ነበረ ትንቢት ሲናገር እንዲል ነበረ አሁን ጉድ ሞርኒንግ ይሆነላችሁ እስቲ አሜን በሉ ይላል ጉድ ሞርኒንግ ሆኖላችኋል Good evening ሆኖላችኋል Good afternoon ሆኖላችኋል ይል ነበርና እስቲ good evening ይሆናችሁ Good evening ይሆነላችሁ Good afternoon Good morning ይሆነላችሁ በየለ የት ሆናችሁ ነው የምትሰሙኝ አቤት የእንትኑ ብዛት የኮስተር ያለ ፊት እንደው ወዳጅ ብዙ የለኝም ማለት ነው እየበዛ እየመጣ ያለው የተኮሳተረ ፊት ነው በዚህ ዘመንማ አትኮሳተሩ ልብ ነው የምንፈልገው ላይክ ልብ እንጂ የተኮሳተረ ምንድነው በዚህ ዘመን አሁን ትንሽ ፈታ የምትሉበትንም ጭምር ነው አስደንጋጭም ነው አስገራሚም ነው ደግሞ የሆነ ቋንቋ ነው የተጠቀሙት ምንድነው ያልኩት የመግለጫው እንደዚህ ልብ ነው እንጂ ላይክ ነው እንጂ ምንድነው እንደዚህ የተኮሳተረ ፊት ኑሮ አኮሳትሯችሁ ምን አኮሳትሯችሁ ምንድነው ምን ዘናበሉ ደስ ይበላችሁ በቃ በመከራ ውስጥም ሐሴት አድርጉ ህይወት አጭር ናት መኖር ነው በየለቱ መኖር ነው መስራት ነው ክፋትን መተው ነው ምቀኝነትን መተው ነው መስራት ማመስገን መብላት መጠጣት መለገስ መኖር ነው እንደ ሺያማታይ ኖር ሰው ገሎ ሰው አፈናቅሎ ቤት አቃጥሎ አረም ለእነሱን ደግፎ ለነሱ ሰላም ተናግሮ በሰላም አውርቶ ሰራ ሸቀል አድርጎ ጎረስ ብልት ለሌላው ማጉረስ ነው መኖር እንድንባላ አይደል ምድር ሰፊ ናት ምንድነው የትየለለ ማን ነው አሁን ፖለቲከኛ የድሮ ቀልደኛ ሲያወራ እዚህ ቤት ስትገቡ ትንሽ ፈታ ዘና በሉ ጭንቀት ዘረኝነት በሽታ ምቀኝነት መተተኛነት ምንድነው የለም እዚህ ቤት የለም ቋንቋ ምንድነው ያልኩት አስደንጋጭ አስገራሚ የቄሮ መግለጫ በምንኛ በታኦኛ ይሄ በጣም አስገራሚ የሆነ ቋንቋ ነው እንኳን ደስ ያላችሁ ብሔሮችና ብሔረሰቦች ሌላ ተጨማሪ ቋንቋ ዛሬ ይዤላችሁ መጥቻለሁ ቲኦኛ ይባላል ለሞከረ ሰው እንደሆነ ሽልማት አስባለሁ የሞከረ ሰው ምን ማለት ነው እቺን ምንድነው የሚባለው ይሄ አክሮኖሚ እንደምባል ማለት እስቲ እቺን የሞከረ እስቲ ሞክሯት ምን ለማለት ነው እኔ ቲኦኛ ያልኩት አያችሁ ልብ የሚሰጥ በዛ ወዳጅ በዛ ማለት ነው ወዳጅ በዛ እኔ ትርጉሙን በአማርኛ ኦሮሚያ ቄሮ የተሰጠ መግለጫ መግቢያ ሁሉም እንደሚያውቀው የኦሮሞ ህዝብ በአሁኑ ወቅት በብልጽግና መንግስት በታወጀበት ጦርነት ስር ወድቆ በመማቀቅ ላይ ይገኛል የኦሮሞ ህዝብም በመኖርና ባለመኖር መካከል ውሳኔውን የሚያሳርፍበት ወቅት ላይ ደርሷል ሃጫሉ ሁንዴሳን በመግደል ወቅተውን ልባችንን አደሙት
ከሐዘናችን ገና ሳናገግም የኦሮሞን የህዝብ ትግል መሪዎቻችን አንጸባራቂ ኮከቦቻችንን ጀዋር መሐመድ በቀለ ገርባንና ሌሎች የፖለቲካ የትግል መሪዎቻችን ለቅሞ ዘብጥያ ወርውሮ አሰሯቸው። ይህ አልበቃ ብሏቸው እኛንን ገድለው ወደኛ ጣታቸውን በመቀዘር ላይ ናቸው። ባለፉት ጥቂት ቀናት በመቶዎች የሚቆጠሩ ኦሮሞዎችን በመግደል በሺዎች የሚቆጠሩትን አቁስለውብን የኦሮሞ ህዝብ ልሳን የሆነውን ሚዲያ ኦኤምኤንን ዘግተው ንብረትና ሰነዶችን ዘርፎ ጋዜጠኞችን አሰሩ። አሁንም በዚህ አላበቁም። የፈለጉትን ያህል ገድለው እንዳሻቸው በጅምላ አስረውን አላበቁም። ያብዬን ወደምዬ እንድሉ ኦሮሞ በውስጡ የሚገኙትን ብሔረሰቦች ጎዳ፣ ሀብት ንብረታቸውን አቃጠሉ በማለት እውነታውን ደብቆ በመንግስትና በነፍጠኛ ሚዲያዎች በሙሉ ኃይላቸው በመጠቀም የስም ማጥፋት ዘመቻ ተያይዞብናል። ይህ ሁሉ አሉባልታ የነፍጠኞች ሴራና እቅድ መሆኑን ሊሰመርበት ይገባል። ዓላማውን ጭንቅላቱን ቀና ማድረግ ላይ ያለውን የኦሮሞን ህዝብና ኦሮሞማን አንገት በጣም ይቅርታ ምንድነው ያረጋችሁ ነው? ምን ያክል ነው የሄደው? ጾ ያክል ላይ ነው? አግኝቻለሁ የምትደውሉ ሰዎች ድምጽ ተስተካክሏል። ድምጽ አስተካክያለሁ። በጣም አመሰግናለሁ። በጣም ይቅርታ ቼክ ማድረግ ነበረብኝ። ለምን እንደዚህ ሚስቢሄቭ እንደሚያደርግ አላቅም። ትንሽ ያወራውትን ለመድገም ያህል ኦሮሞ ህዝብ አንገቱን ቀና ያደረገው አሁን ነው ያል ኦሮሞ ህዝብ አንገቱን ደፍቶ አያውቅም። መቼውንም ቢሆን ደፍቶ እንደሆነ አንገት በእናንተ ሐሳብ ውስጥ ነው። የኦሮሞ ህዝብ አንገት እንዲደፋ የፈለገችው ህዋት ነች፣ ስም እየቀየረች። አሁን አይሰማም እንዴ? ወዳጆች አሁን ይሰማል አይደል ድምጼ? አሁን መሰማት አለበት።
ይሰማል አይደል አሁን thank you so much የኦሮሞ ህዝብ አንገቱን ቀና ማረገ ጀመረች የህወሓት ምኞት ነው የኦሮሞ ህዝብ አንገቱ ተሰብሮ አያውቅም የኦሮሞ ህዝብ አንገቱን የሚሰብር ምድራዊ ኃይል የለም ለመስበር የሞከረችው ህወሓት ናት ምን ብላ ጠባብ ኦሮሞን ምን ብላ ጠባብ ከባህር በላይ ሰፊውን ህዝብ ጠባብ ጥበቱ የምን እንደሆን ልትነግረን አትችልም አንገቱን ቀና እንዳያረግ መጥፎ ታሪክ የተሸናፈነት ታሪክ ብትሰብክም ኦሮሞ አንገቱን ደፍቶ አያቅም አሁን ቀና ማለት በጀመረበት አረ ሺዎች ዘመናትን ቀና ብሎ የኖረ ህዝብ ነው ቀና ብሎ ያኖረ የወደቀን ያነሳ በጉድፈቻ ያሳደገ ህዝብ ነው የወደቀውን ቀና የሚያደርግ እንጂ ወድቆ ቀና የሚያደርግለትን የሚፈልግ ህዝብ አይደለም በህዝብ አትጫወቱ በህዝብ አትቀልዱ እንደ ህዋትዬ ሞክረሻል ሰፊውን ህዝብ ጠባብለሽ አንጠብም ብሎ አባረሩሽ ደግሞ ከህዋት ስንስዛት ነው የሚገርመኝ ሰፊን ህዝብ ጠባብ ይላል መሬቱ ነው ጠባብ እኔ አንዳንዴ እስቲ ተመራምሮ የኦሮሞን ህዝብ ጠባብ የሚያስብለው ምንድነው መሬቱ ነው ብዛቱ ነው ሀብቱ ነው ምኑ ነው የአማራ ህዝብ ነው ትምክህተኛ ምን ሆነ ትምክህተኛ እኔ ኤሊቶቹን ያያዩ ኤሊቶቹ ውስጥ የለም ያልኩ አይደል ህዝቡን እንደ ህዝብ ስታይ ምን ሆነ ትምክህተኛ ያ ህዝብ በደበት ሁሉ ሀገሩን መስሎ ባህሉን መስሎ አክብሮ የሚኖር ህዝብ ምን ሆነ ትምክህተኛ ትውቱን ህዝብ ትምክህተኛ ሰፊውን ህዝብ ጠባብ የሀገር ባለቤቱን አጋር ድርጅት አፋራውን አገራቅኔ ነው አፋር እንኳን ሰው እንትን ምንድነው ይሄ ዝሆን አይደለም ግመሎቻቸው ባንድራችንን ያውቃሉ የተባለው ህዝብ አጋር ብሎ ለ30 አመት አጋር ጋምቤላ አንድ ወዳጃችን ሰሞኑን የተናገረውን ሰምታችኋል ኢትዮጵያነት ውስጥ የሚነድ ኢትዮጵያዊነት ማለት ህወሓት ላለፉት አመታት ኢትዮጵያዊነትን ለመግደል የሞከረው አማራን ከገደል ኢትዮጵያዊነት ይሞታል ብሎ ነው ያሰው ኢትዮጵያዊነት በየስርቻ መኖሩን ግን አላወቀም በየስርቻ ቀስ ብሎ ብትገለው የማይሞት ኢትዮጵያዊነት ብታጠፋው የማይጠፋ ቋንቋ ብትቀይር የማይቀየር ቤተሰብነት ኢትዮጵያ ኮርነር ውስጥ አለ ጋምቤላ ውስጥ ሄዳችሁ የምታዩት ኢትዮጵያዊነት ተስፋችሁ የሚያለመልም አፋር ስትሄዱ ምታዩት ሶማሊያ ሄዱ አሁን የሶማሊያ ኮከብ አንጸባራቂ ማለት ካለብን ሙስጠፌን ነው ማለት ያለብን ከምስራቅ የሚመጣ ኮከብ ኢትዮጵያዊነት አይሞትም ህዋትዬ አይሞትም ኦሮሞ አንገቱ ተሰብሮ አያውቅም እችን ያልኩ ነበር የተቋረጠና ዳግም የናፍጠኛን ስርዓት በኦሮሞ ህዝብ ላይ ለማሰራፋት የታቀደ ፕላን መሆኑን መላው የኦሮሞ ህዝብ ሊገነዘበው ይገባል እኔ በጣም የሚያሳዝኑኝ እንደዚህ አሁን ሸኔዎችና ተህነጎች ምንድነው ጽንፈኛ ነው አይደለም ምን ነበር ያለችው አሁን استبالوا من نبر በአማርኛ እየተግባቡ لا በአማርኛ መግለጫ መስጠት ለምን አስፈልግ ለምሳሌ ቄሮ ቢሆን ኖሮ በአማርኛ ያወጣ መግለጫ ራሳቸው የድሮ ቄሮ በኮድ ነው የሚግባባው የድሮ ቄሮ ባይዘው የድሮ ቄሮ ስኬታማ የሆነው አንዱ ምን እንደሆነ ታውቃላችሁ መንግስት ውስጥ እነ ዶክተር አብይ እነ ቦለማ የተቀናጀ ድጋፍ ስለሚያደርጓቸው ውጪ ሆኖ አልተመረም ሰው የተሸወደው እነ ሳይንቲስቱም የተሸወዱት እዚህ ሆነ ተነስሉ የተነሳ መስሏቸዋል ተነስ እዚህ ያስብሉና እዛ ፈንድ ያደርጋል እና ዶክተር አብይ ባለፈው ሆድ እንትን ተቃጥሎ አወጣኮ ቴምቾች ያቃጠለ እኮ ነው የመጣው ያቃሉ እንዲቃጠል ፈተና እንዲወጣ መንግስት ነኝ ባይ ዘራፊ ቡድን እንድዳከም መንግስት ውስጥ የገቡ እድሜያቸውን ሰርስረው ብልቱን ገብተው ማርከው ይወጡ ኦፕሬሽን ነው እኮ የሰሩት እነ ዶክተር አብይ ከውጪ ወጣት ያቀናጁ መረጃ እየሰጡ ኮዝ ስለነበር አሁን ኮዝ የለም አሁን አንዱን ጠቅላይ ሚኒስትር አንዱን ሚኒስትር ለማድረግ አይደለም ኦሮሞ የታገለው ህዋትን ለማባረር ነው አለቀ ተባረዋል ሚሽን አኮምፕሊሽድ
እናንተ የምትግባቡት በነፍጠኛ ብላችሁ መግለጫ ራሱ ነፍጠኛ ይላሉ ግን ነፍጠኛ በሚሉት ቋንቋ ነው የሚያወሩት ግን ቋንቋው ነፍጠኛ ቋንቋ የሚሉት አማርኛ ነው ግን ነፍጠኛ አልሆነም ቋንቋ ምንድነው ለሌ የሆነው ትግረኛ ኦሮምኛ አማርኛ የሶስቱም ትንሽዬ ውስን አክሰንት የሶስቱም ትግረኛ ቲ ኦሮምኛ አማርኛ ለዛ ነው ቲኦአኛ ቋንቋ ነው ይሄ መግለጫ ሴትዮዋም ስታነብ በጣም እኔ አማርኛ ድሮ ስለምንድነው እንደዚህ የጨነቀኝ ሚዲያ ላይ አልቀርብ እንኳን ሚዲያ ላይ ያኔ አማርኛ ሰለም እንኳን ሚዲያ ላይ ሜዳ ላይ መላወራም አንድ ቃል ለማውጣት ተቸግሬ ማውጣት አሁን እንደዛ ሆና ሚዲያ ላይ ተወጣለች አማርኛ በደንብ መለማመድ አለ የኦሮሞ ህዝብ እንደ ትልቅነቱ እንደ ብዛቱ ትልቅ ይላሉ ብዛት አለው ይላሉ ግን ደግሞ አንገቱን የሚገባውን ክብር አግኝቶ በቄውና በንብረቱ ላይ የሚገባውን ክብር ግን ከማን ነው የሚያገኘው ኦሮሞን የማያከብር ማን ነባቱ እስቲ ንገር ኦሮሞን የማያከብር ማን ነው መንግስት ነው ህዝብ ነው ማን ነው አስጨብጡ መሬት ላይ ኦሮሞን አላከብርም ያለ ኦሮሞ ትልቅ አይደለም ያለ ኃይል ግሩፕ ቡድን ማን ነው ምንስ ሊያደርግ ምንስ ሊያገኝ ከዛ በኋላ የት ልኖር የት ልነግስ ትልቅ ህዝብን ማክበር ባይ ዲፎልት ነው ኦሮሞ ባይ ዲፎልት ተከበረ ኢትዮጵያ ባይ ዲፎልት መግለጫ ሳያስፈልግ መላላጫ ሳያስፈልግ ኦሮሞ ባይ ዲፎልት ተከበረ ኦሮሞ አልተከበረ የሚባለው ኢትዮጵያ ካልተከበረች ኢትዮጵያ ተጎታ ከሆነ ኦሮሞ ተጎቷል የኦሮሞን ክብርና የኢትዮጵያን ክብር መነጣጠል ፈጽሞ ነው ማይቻለው አሁን ኦሮሞን ስትሳደቡ በእጃዙር ኢትዮጵያን የተሳደባችሁ አማራን ስትሳደቡ ምክንያቱም ኢትዮጵያ ላይ የምታይ ነገር ነው ኦሮሞም ላይ የምታየው አማራም ላይ የምታየው ደቡብ ላይም የምታየው ትግራይ ላይም የምታየው ኦሮሞ እኮ አንድ ወጣጤ ያስመሰላችሁት እኮ ኦሮሞ ማለት ጆዋር ያስመሰላችሁት እኮ በቃ ጆዋር ከታሰረ ኦሮሞ ታስሯል አሁን ጌታቸው አሰፋ ከታሰረ ጌታቸው አሰፋ ጌታቸው ትግሬ ታስሯል እስክንድር ከተነካ አማራ ተነካ ዘራፍ ተቸገርንኮ ግለሰብና ህዝብ ብሔርና ብሔረሰብን አታምታቷ በሰላም እንዳይኖር ተወስኖበት በእንግሊዝ ላይ ይገኛል ትላንት በውድ በኦሮሞ ልጆች መስዋዕትነት ቤተመንግስት የገባው የነፍጠኛው ስርዓት ቤተመንግስት የገባው ግን የነፍጠኛ ስርዓት ነፍጥ ይዘው ነው እንደገቡት እና አዳርቻው እነሽ መልስ ሿሿ ሰርተው አማራ ናቸው እንደነሱ ነፍጠኛ ናቸው እንዴ አይ ድንቁርና አይ ህዋት ሃይ ስትጃጃይ በ40 አመት ጃጀች እኮ ህዋት በ40 አመት የምትናገረውን አጣች አቀንቃኝ ቡድን ከኦሮሞ ህዝብ ለኦሮሞ ህዝብ ያለውን ጥላቻ በከፈተብህ ጦርነት እየገደለ አሁን እንትኑን ቀየሩ ቅድም ቄሮ እንደሚያወራ ነበር አሁን ስለ ቄሮ የሚያወራ ሰው ከፈተብህ ከፍቶብናል ከማለት ወደ ከፈተብህ አያችሁ ሲያመልጥ አጻጻፉ ሲያመልጥ እኔ አማርኛ አስተማሪ አይደለሁም ግን እዚህ ጋር ሶስተኛ ወገን አስገባ የምናገረው ሌላ ነው የተጎዳው ሌላ ነው ያሰረህና እያንገላታ በእልቂት ተደስቶ በማቅራራት ላይ ይገኛል አሁን እቺ ትግራይ ክልል ያለች ህወሓት ሁሌ መግለጫ ስታወጣ የትግራይ ህዝቦይ እንደዚህ እንትን ያቀራራብህ እየተከበብክ የሚለው ነው አያስታውቅም አርጉስቲ ህወሓት አይሸትም አሁን አንደኛ ቃላቶቹ የወደቁ ናቸው ያቀራራብህ ሰፈር እዛ 4 ኪሎ ሰፈር የምትዞር መሰለኝ መግለጫ አይደለም እንዴ ህወሓትዬ መግለጫ ማውጣት ጠፋብህ ድሮ እንዴት ነው ማያልቀው በቀን 10 መግለጫ ህወሓት አሁን መግለጫ እንዳያወጣ ፈርቶ በእንትስ በቄሮስም ቄሮ እንደዛ እኛ ምናቀው ቄሮ መግለጫ በስራ ሲሆን በተግባር ነው የሚሰራው እንዴት እንደሚሰራ አሳይተዋል ህወሓት የታቀያለሽ ካንቺ በላይ ቄሮን የሚረዳ የለም ያ ቄሮ አሁን ታጥቆ ከቦሻል የትም አትሄጂ ያኔ በባዶ እጁ ነው ያ ቄሮ ያሁኑ ቄሮ ግን ከቦ ያለሽ ህወሓትዬ ያ ቄሮ አሁን ከቦ ያለሽ በፊት አንቺ ነበር የምትገየው አሁን ንቅ ልበልካለሽ እዛ ሁመራ አካባቢ ትንሽዬ 1 ኪሎ ሜትር አለፍላለው ብቲ አናትሽን ነው የሚለው አናትሽን ቄሮ እዛ ጋር ነው ያለው እሱን ቄሮ ተመልከች በደንብ አርገሽ አይነው አሁን ተመልከች ይወደት
እስቲ ጠጋብለሽ ተከበሻል አይደል እስቲ ጠጋብለሽ አይናዋን ተመልከች ያኔ ስደበድበ የነበሩ ልጆች ናቸው አሁን መሳሪያ ነፍጥ ይዘው ነፍጠኛ ሆኖብሻል ነፍጠኛ ምትዩ እነሱ ነፍጥ ተሸክመው ያለው ቄሮ ነው አይተናል አረንጓዴ ለብሶ ነፍጥ በነፍጥ ነው ቄሮ ነፍጠኛ ሆኗል እኮ አላያችሁም ኃይለኛ ነፍጥ የታጠቀው እንደውም ከነፍጥም በላይ ነፍጥ ታጥቀዋልና እነሱ ነው እንደምትሉት በመሆኑም እኛ ቄሮዎች በኦሮሞ ህዝብ ላይ አሁን ተገድለሃል ወደምለው ወደ ቄሮ ተመለሰ ደግሞ አማርኛ ያጻጻፍ ምንድነው ባለቤት ግስ ምናምን የሚባል ነገር አለ አይደል ድሮ 12ኛ 11ኛ ክፍል እንማር ነበር እዛ ጋር አሁን የተፋለሰ ነገር አለ አሁን እንደዚህ አርጌ ማስረዳት ባልችልም ጎንደሬዎች ደግሞ እንዳትታዘቡኝ አንተ አማርኛ ልታስተምር እንዳት ታዲያ በቄሮስም በመንደፋደፍ ህዋት ላይ እኔ ላርማቸውና የተረፈው እናንተ ታርማላችሁ ጎንደሬዎች ምናምን ጎጃሚዎች እናንተ ታርማላችሁ ከኔ የተረፈው ግን ከኔ ማቀም ያልፎ አይመስልም አማርኛቸውን እኔ ራሴ ውርደት ነው በኔ አማርኛ እርማት ከተሰጠ አማርኛ የሚባል ነገር አትችልም ማለት ነው ይቅርብህ ይብራብህ ላችሁ የተሰነዘረውን ጥቃት እጃችን አጣጥፈን በዝምታ አንመለከትም እኛ በህይወት እያለን ኦሮሚያ የውርደት ሜዳ አትሆንም በጣም ያስቸግረኝ ነው ማይክ ለምን እንደሆነ አላ I'm sorry አሁን ይሰማል ኮምፒውተርን አክሰስ ያረጋችሁ ነው እንደ ኮምፒውተርን አክሰስ ያረጋችሁ ነው እንደ ዲጂታሎች ሚውት አንሚውት አድርጌ ነው በምን በራሱ ጊዜ እንዴት ሚውት እንደሚሆን አላቀም አክሰስ ያረጋችሁ ነው እንደ ዲጂታሎች አረጃችሁን ሰብስቡ አረተው እዛ አማርኛ ውስጥ ገብታችሁ ተንቦጫረቁ ብዙ ኦኬ ሶሪ በጣም ድምጻውን ተስተካክሏል አሁን ዝም ምልክት ሰጠኛል ሳውራ ነው ለምን አን ሚውት እንደሚሆን አላቀም እየደወላችሁ ያላችሁ ሰዎች thank you so much already ስለተስተካከለ ነው ማላነሳው እስትናሰማት ህዝቡም ዳግም ለባርነት ያ ቅድም ምናልባት ካልተሰማ ኦሮሞ በሜዳው በሀገሩ በመድሩ ተዋርዶ አይኖርም እኛ ያያለን ነው እኔ ደግሞ ኦሮሞ በመድሩ ተዋርዶ አያቅም ወደፊትም አይዋረድም ማንንም ኃይል አያዋርድም በመድሩ ስንዴ ያበቅላል በመድሩ ጅግሳ አለ በመድሩ ፍራፍሬ ኦሮሞ በመድሩ ማንንም አያሳፍርም አንገት አያስደፋም አልተዋረደም አይዋረድም አይሞከርም ህዋትዬ ተረጋጊ አያጎበድድም ኦሮሚያ የህዝቦቿ ደም የሚፈስባት ሜዳ አትሆንም ውጧ ሸኔዎች ውጡ ደም እንደፈስም ታረጉት ህዋት ውጪ ለኦሮሞ ደባዘሽ አዝነሽ ከሆነ ውጪ ኦሮሚያ ብቻ አይደለም ኢትዮጵያም ደም የሚፈስ ሜዳ እንድትሆን አንፈልግም እናንተ ናችሁ አሁን ፕሮፋይል ራሱ እዚህ ውስጥ ቀይ ያረጋችሁ ሰዎች እስቲ ስንት ነው ቀይ ያረገ ሰው ያለው እዚህ ውስጥ እስቲ እኔ ፕሮፋይል ቀይ ያረጉ ደም ያፈሰሱ ደም ተፈስም ደም እንዳይፈስ ትፈልጋላችሁ ሸኔዎችና ዋቶች አንደኛ ቀይ ፕሮፋይላችሁን አንሱ ሁለተኛ ሳንጃችሁን መልሱ ወደ ሰገባው አስገቡ ስለታችሁን መልሱ ጦራችሁን ወደ ራሳችሁ መልሱ ህዝቦቿ በአረመኔነት ጥቃት ደማቸው እንደ ከብት ታርዶ የሚጠጣበት ምድር አትሆንም ጠጣችሁ እናንተ ሌላ ማን ይጠጣል አረዳችሁ እናንተ ናችሁ ያረዳችሁ የሚየን ያብዬ ያላችሁት እናንተ ናችሁ እኮ ህዋቲ አርደሽ
ገለሽ አንዴ ወደ ሌላ እንዳልገባ በኦሮሚያና ህዝቦቿ ላይ አሰቃቂ ግፍና በደል በመፈጸም ላይ ያለውን ስርዓት ለአንድና ለመጨረሻ ጊዜ ነቅለን ለመጣል ቃል በመግባታችን ለወዳጅ ጠላቶቻችን እሰይ ህዋት ራስሽን እንደዚህ ያልሽ አስደስች ሸኔዎችና ህዋቶች ራሳቸውን በቄሮስም እያስደሰቱ ነው ደመጣጭ ገዳይ ህዋት ይባላል ሸኔ ይባላል ለዛ ነው እኮ ባለፈው የጠራችሁት መንገድ ዝጋ ማብራት ቁረጥ ውሃ ቁረጥ ያልተሳከለም ነው ታውቃላችሁ አታውቁም አይደለ ለማብሰር እንወዳለን ይህም በተግባር ለማዋልም ችሎታው አለን ከዚህ ቀደም ተደራጅተን ታንክና አጋዚን ተቋቁመን በድል ማጠናቀቃችን የቅርብ ጊዜ ታሪክ ነው አጋዚ ጋር ስትደርሺ ትብ ባረጋሻል አያችሁ አጋዚ ጋር ስትደርስ ቀዮች አላችሁ አጋዚ ጋር ስትደርስ ትብ ለምን ራስዋን እንዴት አርጋ ተውቀስ አሁን ይሄ የጻፈው መቀሌ ነው ምንለው አንዱ አጋዚ ጋር ስትደርስ እንደ ደግማችሁ ብዙ ቦታ ስለምትንተባተብ ችግር የለም እስቲ አጋዚ ጋር እንዴት ታንክና አጋዚን ተቋቁመን በድል ማጠናቀቃችን የቅርብ ጊዜ አረ በራስ ላይ መጨከን ከባድ ነው በዚህ ነው የምታዩት አጋዚ በድል አጠናቀቅን ለማለት እጃቸው ተንቀጠቀጠ ለምን ስለራሳቸው ነው የሚያወሩት እውነት ነው ቄሮ እውነተኛ አጋዚን አፈር አስበልቶ መቀሌ አስገብቷል እውነት ነው ይሄን ግን የምትሰራው ህዋት ስለሆነች ራሷን መሸነፍ አቃታትና እጇ ስንተባተብ ነበር እችኛዋ ደግሞ የህዋት ተቀጣሪ አሁን ማንበብ አቃታት ይሄ እኮ ነው የሰው ልብስ መልበስ ይባላል የሰው ሐሳብ ማንበብ እንደዚህ ነው በማይችሉት ነገር በማያውቁት ነገር ታሪክ ነው ይሁን እንጂ በልጅህ ደም ወደ ስልጣን እችኛዋ ዛውን የትግራይ ሰሞን ትላንት የወጣው መግለጫ ላይ በልጆች መስዋዕትነት የተጠበቀውን ራስን በራስ ማስተዳደር መክት የትግራይ ህዝብ አለ እዚህ ደግሞ በልጆች ደም አያችሁ የቃላት ማወራረስ አቤት በትግርኛ የሚናገሩ እና በኦሮምኛ የሚናገሩ ጽንፈኞች እንዴት እንደተዋደዱ ሰሞኑን ፍቅራቸው የለም ታው የነፍጠኛው ስርዓት አራማጅ ቡድን ከቀድሞ በከፋ ወቅቱን አጨለመብህ በግፍ አሁን ደግሞ ሌላ ሆነ እኮ ቄሮ ቅድም እንዲነን አሁን ከኦሮሞ ውጭንና ለኦሮሞ ስለ ኤርትራ ህዝብ ሲናገር የኤርትራ ህዝብ ወይ አንዴ ትግራይ ህዝብ ወይ እንትን ደግሞ የዓለም ማህበረሰብ ወይ ብሎ የሚያወራው ልምዱን እዚህ ጋር አስገባ ተደባለቀበት እንደምሽ አሁን ጀዋር ቢኖር እንደዛ አይደለም የሚጻፈው ጀዋር ቢኖር እንደዛ አይደለም የሚጻፈው አሁን ህዋት የተጎዳችው ጀዋርን በማጣቷ መግለጫ እንኳን መጻፍ አቃታት ሳታስበው የሷን ግማሽ ትቀጣለች የጀዋር የድሮውን ታስገባለች ቆርጣ ትቀጣጥላለች አሁን ኮፒራይት ያስቀጣለው ኮፒራይት ብዙ ተቀጣጥለዋል አሁን የትግረኛ ለዛ ነው ትግረኛ ኦሮሞኛና አማርኛ ቲኦአኛ ቋንቋ ነው ይሄ የተሻለ ስም እናንተ ደምህን በማፍሰስ ላይ ይገኛል በመሆኑም ይህንን ስርዓት ለማስወገድ የኦሮሚያ ቄሮ ያጭርና የረጅም ጊዜ እቅድ በመንደፍ ወደ መራር ትግል ለመግባት በቁርጠኝነት ወስኖ የትግል አቅጣጫ ቀይሷል ጭቆቀ ህዋት ኮነ ጭቆን ትግራይ የምትለውን ኦሮሞ ድሮ አንዳንዶች እዚህ ውስጥ አሁን ቴሲስ ምናምን ሰርቃችሁ ታውቃላችሁ የመጀመሪያ ዲግሪ ምናምን ስትመረቁ የሰው ስም እያስገባችሁ የካምፓኒ ስም እየቀየራችሁ የኩረጃ ዘዴ አሁን እንዳለ ትላንትና ለኛ ለብሔሮች ብሔረሰቦች ያስተላለፈው መልእክት ቁልጭ ለትግራይ ህዝብ ያስተላለፈው ነው ለኦሮሞ ህዝብ ነው ያስተላለፈው ወሳኙ ነው ህዋት የሚል ቦታ ላይ ቄሮ የሚል ያስገባል ትግራዋይ የሚል ቦታ ላይ ኦሮሞ የሚል ያስገባል ማለት መክት ወደ መራር ትግል ትላንትና ወደ አዲስ ምዕራፍ ተሸጋግረናል አሁን ወደ መራር ትግል ተሸጋግረናል አሁን አጭር ረዘም የሚል
መካከለኛ እርምጃዎችን ልንሰማ ነው እስቲ ቀጥሉ የአጭር ጊዜ እቅድ ማስቸኳይ ስራ ላይ በማዋል በፍጥነት ምላሽ ማግኘት ያለባቸው ጉዳዮች እንደሚከተሉት ናቸው ጀዋር መሐመድ በቀለ ገርባ አብዲ ረጋሳን ጨምሮ የፖለቲካ እስረኞች በሙሉ በአስቸኳይ እንዲፈቱ ምን ነው ከሰሞኑን ከምትሉት ትንሽ ቀየራችሁ መጀመሪያ ያጫሉ ገዳይ ይታሰርትሉ ነበራል ምን ነው ዘለላችሁ እሱ በቃ ጥቅሙ አለቀ ወይ ወደ መጨረሻ ልታደርጊው ነው የሚቀድመው ይፈቱ ነው ያጭር ጊዜ ነው ይፈታሉ መስሎሻል ህይወትዬ የለም አንቺ ወደ እነሱ እንደዛ ይባላል እኮ ሰው ሲሞት ምንድነው የምትሉት ስታጽናኑ እኛ ወደ እነሱ እንሄዳለን እንጂ እኛ እነሱ ወደኛ አይመጡም ብለን ምናጽናናው አሁን እነ ጀዋር ወደ እነ ጌታቸው አይመጡም እነ ጌታቸው ናቸው ወደ ጀዋር የሚሄዱት እነሱ ጥሩ ቦታ ላይ ነው ያሉት አሁን ሰላማዊ ቦታ ነው ፌስቡክ የለ መግለጫ የለ ሳይንቲስትነት የለ ትንተና የለ ትርተራ የለ ሁለት መንግስት የለ መንግስት አንድ ነው ቀረ ህይወትዬ አይዞች አንቺ ወደ እነሱ ትሄጃለሽ እንጂ እነሱ ከዚህ በኋላ ወደ አንቺ አይመጡም በቄሮም ብትመጪ በፋኖም ብትመጪ በግብጽም ብትመጪ እንጅሩ ያጭር ጊዜ ሐሳብ እንደማይሳካ ባጭሩ ነግሬያለሁ አጭር ነው ያልሽው እኔ ባጭሩ ልንገርሽ አጭር ነገር ነው አይሳካም ባጭሩ መልስ ይሄ ነው እሺ ግድያ የቄሮና የፖለቲካ መሪዎችንና የህዝባችን እስርና ቤት ሰብሮ መግባት ከዛሬ ጀምሮ እንዲቆም ከዛሬ ጀምሮ እንዲቆም እናንተ ካልሰበራችሁ ቆሟል ከዛሬ ጀምሮ ቆሟል ብቻ እናንተ አትስበሩ የሌላን ብሔር ብሔረሰብ ቤት አትስበሩ የሌላን አዳችሁ አታቃጥሉ በኦሮሞ ስም እንጂ ህዋቶችዬ ቆሟል እናንተ ካቆማችሁ ቆሟል የመከላከያ ሰራዊት የኦሮሚያ ልዩ ኃይል የፌደራል ፖሊስና የታጠቀ ኃይል ሙሉ በሙሉ ህዝባችንን ከማሸበር ተግባር ታቅቦ በአስቸኳይ ኦሮሚያ ለቆ ወደ ካምፑ እንዲመለስ አምሮሽ ይቀራል እንጂ ወደ ካምፑ አይመለስም ህዋት ልክሽ እስኪገባ ደሞ ሌላ ልትገይ ደሞ ሌላ ልታቃጥ ስንት ብታቃጥሉ ነው የምትረኩት ሸኔና ህዋቶች ስንት ቤት ብታቃጥሉ ነው በቃ መውጫ መግቢያ ያሳጣችሁ አይደል ክብሪታችሁ በእጃችሁ እንዳለ ነው አይደል አሁን ሳንጃ በኪሳችሁ እንዳለ ነው ለማቃጠል አልቻላችሁም ሰሞኑን እና ድብልቅልቅ የሚል መስሏችሁ ነበር አይደል ዞር ስትሉ መከላከያ ዞር ስትሉ ፖሊስ አያችሁ አይደል ምን እናድርግ ቸገረን እኮ እናንተ ከሱ ውጪ አልገባ አላችሁ ስለዚህ ለጊዜው ይሄም አይሳካም ዞር አንልም እናንተን በቁጥጥር ስር ለህዝብ ጥቅም እስከናውል ድረስ ዞር አንልም ካምፕ አንገባም እናንተን ካምፕ ይዘን ነው መግባት እንፈልገው ነው ባጭሩ ይሄም አይሳካም እሺ ሌላ ኦሮሚያ ህዝብ ኮከብና ውድ ልጁ የሆነውን የሃጫሉ ሁንዴሳን መስለው የኦሮሞ አያችሁ ውሸት ሲጽፉም ውሸት ሲያነቡም ያንቃል ዝጋ ሞት ላይ ሲመጡ ያንቃል ዝጋ ገዳዩን ስለሚያውቁ ጎሮሮ ላይ ያንቃል ማንበብ እንኳን አትችልም ምክንያቱም ቀልድ አይደለም ደም ነው ያፈሰሱት አያችሁ ሃጫሉ ጋር ሲደርስ እንዴት እንደምትንተባተብ ነው ኦሮሞ የገደለው ማለት በማጠልሸት ለኦሮሞ ህዝብ ዳግም ሞት በመሆኑ እኛ የኦሮሞ ቄሮ ማን ኦሮሞ ገደለ ያለው ህዋትዬ ተው ማን አላልንም እኛ አንድ ቀን አልወጣም የገደለው ህዋሃት ያስገደለው ህዋሃትና ሸኔ ተላላኪ ባሪያ ህዋት ላኪ ጌታ ገዳዮች ሁለቱም ናቸው ኦሮሞ ንጹህ ነው አማራ ንጹህ ነው ብሔረሰቦች ከዚህ ደም ንጹህ ነን ይሄ ደም ያለው በኦሮሞም አይደለም በአማራም አይደለም በትግራይም አይደለም በሁለታችሁም እጅ ነው ያለው ያልተጻፈ ከምታነብ የተጻፈው በስነ ስርዓት ተለማምደሽ ብትመጪ ይሻልሻል ይሄ ታለም ይሄም ብዙም ውሃ የሚቋጥር አይደለም እንኳን ውሃ ይሄ አፈርም አይቋጥርም ይህንን መጥፎ አካሄድ እንደ ዳግም ሞት የምናየው መሆኑን እንድታውቁት እያሳሰብን ይህንን ጉዳይ በማድበስበስና በሌላ ማላከክ ዘዴ በአስቸኳይ በማቆም የሃጫሉ ሁንዴሳን ሞት እንዴት ነው ግን ያነባበብ እንዴት ነው ከ10 ስንት ያሰጣሉት ለመናገር
ድሮ የኔ አስተማሪ ቢሆን ኖሮ ይዞ ተማሪ ፊት ላይ ነበር አንበርክኮ የሚገርፈኝ እንደዚህ ለመረዳት እኮ አልቻልም እኮ 4 ነጥብ የለ 2 ነጥብ የለ ነጥላ ሰረዝ የለ በዚህ እንደዛ ካውሽ አሁን ሚላድ ብዬ አማርኛ ቢፈላሰፍ ምን ትሆኝ ነው ለኔ አሁን በጣም ጥሩ ነው ለኔ በጣም ጥሩ ነው እንደ አንድ አማርኛ በችግር እንደለመደ ሰው እንደዚህ ከላይ ያነሰ ሳገኝ ሞራል ላይ ይነቃቃል አይታችኋል አማርኛ የመናገር ሞራል ላይ ይነቃቃል ህወሓት ጽፋ ሸኔ ገልብጣ ከዛ በኦሮምኛ አክሰንት ስታስነብቡ እንደዚህ ነው የሚሆነው የጻፈው ሰው ቢያነብ አሁን በቃ አሁን ይሄንን እንትና ቢያነብ ማን ነው ስታሊን ቢያነብ በጣም አይቸገርም ምክንያቱም እነሱ ናቸው የጻፉት የተቀበሉት ማን ነው አሉሉ ቢያነብ አይቸገሩም ችግሩን እንዳንችል ማስነበባቸው ነው በዚህ በቃ ተሸውደናል እኮ በእነሱ ቤት አሁን ተሸውደናል እኮ ይሄ መግለጫ ምንጭሩ እኮ አናውቅምና እኛ አናውቅም ለነሱ አናውቅም የህይወት እንትን ፈልገን የምናገኝ አይመስላቸው በቃ እውነተኛ ቄሮ የተናገረ መስሎ ደንግጠናል በእነሱ ቤት እኮ አንዳንድ ምስኪኖች እኮ ደንግጠዋል ባለፈው ምግብ እኮ የተሯሯጡ የገዙዋል እኮ አረታው በእናታችሁ ብንለምን አትሰሙንም እኛን ሰሙን እንጂ እኛን ሰሙን ቢያንስ እኮ ህወሓትን እንዴ እንኳን የህወሓት ሽታኔ የሽንኩር ሽታ ራሱ ላይ ያለው የህወሓት ሽታ የሽንኩር ሽታ አትለዩም እናንተ የበርበሬ ሽታ አትለዩም እናንተ እንኳን ጥምብርኩሱ ወጣም ያስጠላ የህወሓት ሽታ ይቅርና ማለት ነው ተቀልዳላችሁ እና የኦሮሞ ህዝብ ላይ በመንግስት ታጣቂ ኃይሎች የተፈጸመውን ግድያ በገለልተኛ አካላት በአስቸኳይ እንዲጣራ እሺ ህወሓት የኦሮሞን ላይ የገደልሽውን እሺ አልሽ ጉራጌን የገደልሽውን ምን አማራን የገደልሽውን ምን እናድርግ ያቃጠልሽውንሳ ለሱሳ ገለልተኛ ያስፈልግም እንደው አንቺን ገለል አርጎ መቼ ነበር መግረፍ ህወሓትዬ መቼ ነበር መቼ ነው ገለል አርገን ከመቀሌ ገለል አርገን እንግረፍ እንጂ አንቺን ማግለል እንጂ የሚያስፈልገው ገለልተኛ አጣሪ አይደለም የሚያስፈልገው አጣሪም እኮ አያስፈልግም እኮ ኮሚቴ አጣሪ አያስፈልግም እናቀዋለን ህወሓት ነው በቃ ድሯ ነች አሚን ሸረሪቷ ነች እናቃለን በዳቦ ስም የአብይ አህመድ መንግስት ጸረ ኦሮሞ የሆነውን አብይን ሳይደርሱ አያልፉ ህወሓቶች አንዱ አብይን ሳይደርሱ አያልፉ አብይና ብልጽግናን ከነኩ ህወሓቶች ናቸው ምክንያቱም አብይና ብልጽግናዎች ናቸው ህወሓትን ስሟንም ብቻዋን የድሮ ስም ሳትቀይር እዛው ተቸንክራ አይቀረችው መቀሌ የገባችው ተደበቀችው አብይ እንኳን አብይ ጌታቸው አሰፋም የኦሮሞ ህዝብ ጠላት ነው አላለም እኮኛ የመላው ህዝብ ጠላት ነው ያልነው ከአብይ በላይ ልቅረብ ካልሽ ህወሓት ይወጣ ነው እኔ እኮ አንዳንዴ ያሳዝነኝ መቀሌ ነው በሻሻ ነው የሚቀርበው በሻሻ ነው መቀሌ ነው የሚቀርበው ተኛ ስርዓት በኦሮሞ ህዝብ ላይ በማሳረፍ ላይ መሆኑን ህዝብ አይሻር ማይገባሽ ነው አብይንም ብለሽ ነፍጠኛ አልሽ ማይገናኝ ነገር ነው በእናንተ ዲፊኒሽን ማለት መሰረት ነፍጠኛ ሌላ ነው አይ ነፍጠኛና አብይን ለማገናኘትም ስትሞክሪ ድምጽሽ ተቆራረጠ መጀመሪያ ይሄን አሁን 10 ያነበበችው በመስተዋት ፊት 10 እንዳነበበች እኔን ካሜራ የቀረጸው ልጅ ነግሮኛል ዝም ብዬ ማለት ዝም ብዬ ሳስበው ለልብሷ የተጨነቀችው በላይ ማለት ነው ለልብሷ ማች ከተጨነቀችው በላይ ለዚህ ጽሁፍ ተጨንቃለች ግን ውሸት እኮ የፈለገ ብትጨነቁ እንደዚህ ያንተባተባል በኦሮምኛ ተናግረሽ ብታልፊ ምን አለበት አሁን እኛን ለማስፈራራት በኦሮምኛ ወይ በትግረኛ ተነበው ብትገላጋይ ጥሩ ነበር እኛኑ ለማስፈራራት ነበር ግን አልተሳካም መድኃኒት ተገኝቷል የህወሓት ባችንም በመገንዘቡ ኦሮሚያን ለማስተዳደር አለመቻሉን ያወቀው የአብይ አህመድ መንግስት በቀጥታ ወደ አምባገነንነት ተሸጋግሯል የሰሞኑ ግልገል አምባገነን ምናምን የሚሉት ነው ኦሮሚያን ማስተዳደር ኦሮሚያን አብይ አይደለም ያስተዳደረ ያለው አንቺ አጁዛ ኦሮሚያን ያስተዳደረ ያለው የኦሮሞ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ይባላል ነፍጠኛ ነው አላችሁ ሰሞኑ እንደው ጉድ እኮ ነው ያስተዳደረው ያሉት እነ ጀግናው ታየ ደንዳአ ይባላል እሱንም ነፍጠኛ አላችሁ አቤት የነፍጠኛ ብዛት
አቤት ነፍጠኛ እየተስፋፋ ነው እኮ እኔንም ነፍጠኛ ነው የምትሉታል ነፍጠኛ ብዛቱ ነፍጠኛ እንዴት ነፍጠኛ ግን አቅሙ አይዳከምም እንዴ ከመቶ ዓመት ጀምሮ የማይዳከም ነው ነፍጠኛ ማይቀየር ኦሮሞም ሲመጣ ነፍጠኛ እንዴት ነው ነገርየው ኦሮሞም ነፍጠኛ በቃ 4 ኪሎ ይገባሉ ነፍጠኛ ህወሓት እስካልመጣሽ ድረስ በመሆኑም አምባገነንነቱ እንደማያዋጣው አውቆ በአስቸኳይ ከታሰሩና ከእስር ውጪ ካሉ የፖለቲካ ኃይሎችና ተቃዋሚ ኃይሎች ጋር ስለ ወደፊቱ የሀገሪቷ እጣ ፋንታ በአስቸኳይ ድርድር እንዲጀምር አበክረን እናሳስባለን። እቺ ትላንትና የተላለፈች ለዓለም ማህበረሰብ የተላለፈች ናት። ቆርጣ እዚህ ያስገባቸው ህዋት ተሳእችን አውጭ እቺን በክብር አውጭ እቻውን ትላንትና ለዓለም አቀፍ ማህበረሰብ ሁሉንም የሚያሳትፍ አለች። ቄሮ የፖለቲካ ፓርቲ አይደለም። ይቅርታ ስሙን ቄሮች እንደው መክሰስ አለባችሁ ነኝ ያው ቄሮ ድርጅት ስላልሆነ እንጂ ይሄ በጣም ስምን ያላግባብ መጠቀም ወንጀል ነው። እዚህ ሀገር ቢሆን ኖሮ ይሄ ኮፒራይት ነው። አሁን ዩቲዩብ ላይ ቢሆን ኖሮ ይሄ ስትራይክ ነበር። ስትራይክ ይባላል። ስትራይክ ትመታላችሁ። ስትራይክ ትላንትና በህወሓት ስም ታወጫለሽ ዛሬ በቄሮ ስም ትንሽ ጨምረሽ ቀንሰሽ በአስቸኳይ ሲያምርሽ ይቀራል እንጂ ህወሓትዬ አንቺ 4 ኪሎ ድርሻ የለሽም የፈለግሽው ድርሻዬን ስጡኝ ነው አይደለ በአስቸኳይ ተደራድረን የለም ድርሻስን ጨርሰሽ የሰው ድርሻ በልተሽ ህወሓት እኮ ምትገርም ናት የሰው ድርሻ በልታ የሚቀጥለው ትውልድ በልታ ህወሓት እኮ 3-4 ትውልድ በልታለች እኮ ቀድማ ልመና ስለምትችል ብድር አምጥታ ከመራከም የልጅ ልጆቻችን የሚከፍሉትን በልተሽ ቀርተሽ አሁን እንደገና ልደራደር ትያለች ካንቺ ጋር ከቃየል ጋር ከወንድሞች ገዳይ ጋር ከጸረ ህዝብ ጋር ከጸረ ሰላም ጋር ከባንዳ ጋር እንዴ ኢትዮጵያ ሆና ነው እንጂ የቻለችው እናንተን 27 ዓመት እኔ አንዳንዴ አስባለሁ ሌላ ሀገር ላይ ሀገር የሚጠላ መንግስት ቢኖር ኖሮ 30 ዓመት ሀገር ይተርፋል ወይ እናንተን የቻለች ኢትዮጵያ ለነገሩ ትችላለች ማንንም በእውነት ግብጽ ምን ናት በእናንተ እይታ ቀጥይስ ይህ ከላይ የተጠቀሰውና የተቀመጠው የጠየቅናቸው ጥያቄዎች ምላሽ ካላገኙ ከሐምሌ 1 ቀን 2012 ሮብ ዕለት ጀምሮ እስከ ሐምሌ 3 ቀን 2012 ዓመተ ምህረት አርብ ድረስ በኦሮሚያ ውስጥ የሚኖሩ ማንኛውም ሰው ለኑሮውና የዕለት ጉርሱ የሚያስፈልጉትን ነገሮች በማሟላት ከቀዳሜ ሐምሌ 4 ቀን 2012 ጀምሮ እስከ ሐምሌ 8 2012 ረቡዕ ማታ ከምሽቱ 12 ሰዓት ድረስ ስራ ላይ የሚውሉ ቀጥሎ የሚዘረዘሩ እርምጃዎች ሙሉ በሙሉ በኦሮሚያ ስራ ላይ አስቸኳይ ጊዜ አዋጅ የሚያውጅ ሰዓቱ ራሱ እኮ ሚድናይት እኮ ነው ሙሉ በሙሉ ስራ ላይ የሚውሉ ከትን ጀምሮ እስከዚህ የሚሆኑ ከታች እንደሚዘረዘሩ አስቸኳይ ጊዜ አዋጅ ነው አትሉም ከዚህ በቃ አስቸኳይ ጊዜ አዋጅ ታውጇል አትሉም ከዚህ ሁሉ ፓርላማ ላይ መች ነው ወስዳችሁ የምታጸድቁት ህወሓትዬ የሚዘረዘረው ነው ብሔሮች ናቸው ብሔረሰቦች ናቸው ወይስ ኦሮሚያ ክልል ብቻ ነው የሚሰራው ለህዝቦች ያገለግላል መቀሌን ያካትታል ወይ እና ጸድቋል ለማንኛውም እስቲ አሁን ዛሬ አሁን በኢትዮጵያ ነግቷል አይደል በዛት ነግቷል ቅዳሜ ላይ ናቸው ስሙ እንደሚውሉ በኦሮሚያ ቄሮች ታዘዋል በመላው ከመቀሌ ያሉ በአምሮ የተሳሉ የኦሮሚያ ቄሮች በስራ ላይ እናንተ ያቃጠላችሁትን በመደገፍ ላይ እናንተ ያፈናቀላችሁትን በማብላት ላይ በጣም ሌላ ዳሜጅ እንዳታደርጉ ደግሞ ታጥቀው እናንተኑ በማሳደድ ላይ ገሎ ያመለጠ ያለው ኮቴ ተከትሎ አንገቱን ያነቀ በማምጣት ላይ ነው ቆሮ በስራ ላይ ነው እናንተ በወሬ ላይ ናችሁ ስለዚህ ከመቀሌ በይ ኦሮሚያ ውስጥ ያሉ ዋና መንገዶች በትልልቅ ድንጋዮችና በግንድም ጭምር ይዘጋሉ
አናትሽ ላይ ግንድ ይውረድ አልልም ምን ወይኔ ዋትዬ የሰፈር መጮች በድልልቅ ድንጋዮች ከሌለሳ ምን እንጠቀም ተለዋጭ ሌላ በትንንሽ አይቻልም ትልልቅ ሲባል ምንድነው ለምሳሌ ትልቅ ምን ማለት ነው ንጽጽር ንገሪና ትልቅ የምንለው ሀ 50 ኪሎ ግራም የሚመዝን ነው ላ 3 ሜትር ርዝመት ያለው ነው ሐምሮሃ የተኛው ነው ትልቅ የሚባለው ግንድ ሲባል ደግሞ በምን ግንድ ነው የታለና ነው ግንድ በምን ግንድ በግራዋ ግንድ ነው በግራር ግንድ ነው በጫት ግንድ ነው በየቱ ይሻላል ስፔስ ዋናው ነገር ከነገራችሁን አይቀር ግንዱን ማን ነው የሚያቀርበው ድንጋዩንስ ማን ነው የሚያቀርበው ፎቆችን ያፈረስን እናምጣ ለድንጋዩ ይሻላል አይደለ ዋና መንገድ ብቻ ነው የውስጥ ለውስጥሳ የለም ለገድሎ ለመሮጥ ስለሚያመች የውስጥ ለውስጥ ክፍት ነው ዋና መንገድ ስንት ነው ያለው ዋናችሁን ነበር ማንኛውም ተሽከርካሪ እንቅስቃሴ ሙሉ በሙሉ ይቋረጣል በተለይ ማናቸውም ወደ ፍንፍኔ የሚወስዱና ፍንፍኔ ያልከሽናት ያለም ሙሉ በሙሉ ይቋረጣል እሺ ከዛ ወደ ፍንፍኔ የሚገቡ ምን ይሆናል ያልሽ የፍንፍኔን የሚያገናኝ መንገዶች ላይ በትኩረት ይሰራል ሌላ ጋር ትኩረት የለም ፍንፍኔ ጋር ነው ትኩረት ያለው ምን ነው ህዋትዬ ፍንፍኔ ላይ ጀምሬ ፍንፍኔ ላይ ጨርሳለሁ ያልሽው አልሳካስል ከፍንፍኔ ጋር አልተፋታሽም ፍንፍኔ ላይ ያሉ ፎቆች እንደዚህ በቃ አምሮሻል እያየሽ ነው አይደለ ፍንፍኔ ውስጥ መግባት ስላቃተሽ ነው እኔ ካልገባው ኦሮሞም አይግባ አማራም አይግባ ነው ሀዲያም ደቡብ ሁሉም አይግባ ነው ፍንፍኔ አንቺም እኮ መምጣት ትቻለሽ እኮ ምንም እንኳን ማረፊያ ሸበሌና ሸራተን ባይሆንም ቃልቲም እኮ ፍንፍኔ ነው ቃልቲ ፍንፍኔ ነው አይደለ ፍንፍኔ እስቲ ንገር ፍንፍኔ ስር ነው ያለችው ቃልቲ አይደለ ተካላለች አይደለ እርሚያስ ለገሰ በተናገረን መሰረት አልተካለለም ግን ባልደራስ ከመሆኑ በፊት አልተካለለም ባልደራስ ከሆነ በኋላ ግን ተካለዋል የተኛውን እንውሰድ ባልደራስ ከሆነ በኋላ ያለውን እንውሰድ ምክንያቱም አሁን ባልደራስ ሆኗል ስለ አዲስ አበባ ያደላላ ባልደራስ ከመሆኑ በፊት ኮተቤ ሜዳዋል ምናምን እናተ መቃብሩ ላይ ሄድ ነው ብሎ የለም አሁን ግን ወደዚህ ሆኗል ስለዚህ በእርሚያስ አካሄድ በ360 ትንተና መሰረት ቃልቲ አዲስ አበባ ውስጥ ነው ስለዚህ አዲስ አበባ መግባት ትችላላችሁ የወረዳው ውስጥ ያሉትን መንገዶች በሁሉም የኦሮሚያ ወረዳዎች ውስጥ በሁለትና በሶስት ቦታዎች በመከፋፈል እንዲዘጋ ተወስኗል አረ ቤታችሁን ዝጉ የመዝጋት አምሮታችሁን እኔ በርሽን 3 በቀን ጧት ከቁርስ በፊት መዝጋት ዘግቶ መክፈት ዘግቶ ወይ ደግሞ ከሳሎን ሰፊ ቤት ለካለሽ ከሳሎን ወደ መኝታ ቤት መዝጋት ትችያለሽ እናትዬ አዲስ አበባ ላይ መንገድ አይዘጋም አምሯችሁ ይተዋል ምንም ጥያቄ ነው እንዴ እኔ እርግጠኛ ሆኜ ምነግራችሁ ህዋቶች አምሯችሁ እናንተ ጊዜ ተዘግቷል እናንተ ጊዜ ከተዘጋ ባቢ ጊዜ መዘጋት አለበት ምንም ማረጋች ገዳ ነው እንትን ግንባራችሁ ችግር አለበት እናንተ እንደምትነግሩን ጨዋናችሁ በቃ ዝም ብሎ ነገር መረባችሁ ነው ከተዘጋውና አቢ ላይ እንደዛ ይዘጋ ሰው በድሉ ነው የሚኖረው እሱ በድላችሁ በቃ ሳሎናችሁን መዝጋት ትችላላችሁ እንደውም መብት ሰጥቻለሁ ለአንድ ሳምንት አይደለም ለአንድ አመት ሽንት ቤታችሁን መዝጋት እንደውም ጥሩ ነው በር መዝጋት ደጃፍ መዝጋት ይቻላል በር ዚፕ መዝጋት ከታችም ከላይም መዝጋት የሚዘጋ ነገር ባንክ መዝጋት ይቻላል ፌስቡክ ዝጉ ምንም የፈለጋችሁትን ሌላው ግን እንጅሩ ነው ይህን ውሳኔ ተግባራዊ የማያደርግ ተሽከርካሪ ካለ ለሚደርስበት ችግር ኃላፊነቱ የራሱ ይሆናል ውሳኔውን ተላልፎ ጭኖ ለማምለጥ የሚሞክር ንብረቱ ላይ እቺኮ ድሮ ሁለተኛ መንግስት ተባለች የቀለጠችው መንግስት ለቻ እቺ ቀልጣ ያቀረችው እዚህ ምድር ላይ ሁለት መንግስት ነው ያለው አንዱ የአብይ አንዱ የኔ ነው ያኔ እውነት ነው ያኔ ድብልቅልቅ ያለ ጊዜ አይደለ ከዛ በወራት ውስጥ ያኔ መንግስት የነበረው እውነትም መንግስት ነው ቀረ ወጣቱ ሄዶ
በሚሊዮኖች በሺዎች ተቀጥተ መንግስት ሆነ ስለዚህ መንግስት አንድ ሆነ ሰውየው እዚህ ሳያቅ አዲስ አበባ ሲፎልል እነ ታየ እነ ዶክተር አብይ እዛ ሁለተኛው መንግስት ወስደው አስለብሰው አሰልጥነው መንግስት መሆን ነው ከፈለጋችሁ አዎ ኖ ሀገራችሁን ጠብቁ እንደውም ህይወት የሚባል አስቸጋሪ ገጥሞናል እንደውም ህይወትን ድሮ ያለ መሳሪያ እንደ ገርፋችሁ አሁን እስቲ መሳሪያ ያዙና የታባቱ ይጠፋል ብሎ ባለ መንግስቱ ባለ ሁለተኛው መንግስት አለው ዛሬም ጀግና ነኝ ስል ዛሬም ባለ መንግስት ነኝ ስል ዞር ብሎ ሲያይ ግን ከድቶታል ያ መንግስት የለም ህይወትዬ ቀልጧል ያ ሁለተኛ መንግስት ቀልጧል ተደባልቋል ከብልጽግና ጋር የለም አንቺ የነጋብሽ ጅብ ኦኬ እንደሚደርሰው ችግር ኃላፊነቱ የራሱ ነው በኦሮሚያ ከተሞች ውስጥ ከአምቡላንስ ውጪ ለማንኛውም ተሽከርካሪ መንቀሳቀስ የተከለከለ ነው የድሮ ቆሮ ኮፒራይት አታስፈቅዱም እንዴ ገጠር ትታችሁ ነው ከተማ ውስጥ የተከለከለ ነው ከስንት ሰዓት ጀምሮ ተሽከርካሪ ያላችሁ የተሽከርካሪ መኪና ሲባል የልብስ መኪና የልብስ ስፌት መኪና ያጠቃልላል እሱን ማንቀሳቀስ አይቻል ሳይክልን ያጠቃልላል ሞተር ሳይክልን ያጠቃልላል ቦቲሳ እሱሳ ያጠቃልላል በአህያ የምንነዳ ጋሪ እኛ ተሽከርካሪ ነው አሁን አህያ በኔ ሰፈር ትልቁ የትራንስፖርት አገልግሎት ሰጪ እንስሳ ነች እኛ ተሽከርካሪ አይሱዙ ብለን ነው የምንጠራት እንደውም ነዳጇ የማያልቅ አስተማማኝ ተሽከርካሪ ነች አገር አቋራጭም ነች ስንፈልግ አሁን ፈረስ ራሱ ተሽከርካሪ ነው ለኛ የኛ ቪአይቶቻችን ናቸው እነሱን ሳይጠቃልላል ወይ ከተማ ስንገባ ስንወጣ አንቺ እንደዚህ አምሮብሽ እጅ ጀምል ስታነብ ትንሽ አልነበረሽም ይትዬ አረ ይቅርብሽ ኡበር ነተሽብይ አምቡላንሶቹም ከወታደራዊ አገልግሎቶች እንዳይውሉ አስፈላጊው ጥንቃቄና ክትትል ይደረጋል በመላው ኦሮሚያ ከቅዳሜ ሐምሌ 4 ቀን 2012 ዓ.ም ዛሬ ነው እንግዲህ ዛሬ አሁን አምቡላንስ ሲሄድ ሌላው ተከልክሏል አዲስ አበባ ቆማሉ ሁሉም ነገር አምቡላንስ ሲሄድ አምቡላንሱንም ክትትል እናረጋለን አምቡላንስ ውስጥ ወታደር አለ ወይ የለም እቺ የታመመችው ወታደር ነች አይደለችም ለበላ ማለት ነፍጠኛ ነች አይደለችም በመተሉት ቃል ነፍጠኛ ነች አይደለችም መቼም ሁሉ ነፍጠኛ ሆኗል እናንተ ሁሉ ነፍጠኛ ሆኗል ህወሓትና ሸነ ያለው ነው ሁሉ ነፍጠኛ ሆኗል አምቡላንስ ውስጥ የሚገባው ሰው ቀለሙ ቁመቱ ብሄሩ ሃይማኖቱ ይጣራል በዛ ቀን የምትወለድ ልጅሳ መግለጫ ይባል እስከ ሐምሌ 8 ቀን 2012 ዓ.ም ድረስ የንግድ ቤቶች የገበያ ቦታዎች የመንግስት መስሪያ ቤቶች ሆነ የግል መስሪያ ቤቶች ዝግ ሆኖ ይከርማሉ አራ ያከርማችሁ እናንተኮ ሸነና ዋትኮ አቀም ብሎራችሁ እኮ ፀሐይ ተቆልዛ ፀሐይን ሰቆልፍ ውስጥ ፀሐይ ማብራት ፀሐይ ቆለፋል ጨረቃም ወደ ደም ይቀየራል በሉልና ጨረቃሳ እችን ከዛሬ ጀምሮ ጨረቃ ታበራለች ምድርም ትዞራለች አትዞርም ምን የቀረን ነገር አለ አሁን እና እንተነፍስ ፍቃድሽ መተንፈስሳ ይቻላል አራ ጉድ መጽዋል ደብረ ጽዮን በዚህ የክልከላ ወቅት ህዝባችን ቤቱን በመዝጋትና እንቅስቃሴውን በመገደብ በቤታቸው አካባቢ ይቆያሉ ቤቱን ከዘጋማ አካባቢ ላይ ምን ይቆያል ቤት ከዘጋ እኮ ቤት ውስጥ አሰራችሁ ማለት እኮ ነው በዚህ ሁኔታ የቁም እስር ይባላል ቤት ከዘጋችሁ ከቤት ማትወጡ ከሆነ እንደ ለአንድ ሰዓት ነው ለሁለት ሰዓት እንዳይባል ለቀናት ነው የምትሉት አረ ትንሽ አስቡልና እንደ እሺ ከተማስ ሽንት ቤት ውስጥ የለም ደሞ እኮ ቤት ከተዘጋን እኛ ገጠር ላይ ሽንት ቤት እኮ የለንም አሁን ነው ትንሽ የመጣው ስንትና ስንት ኪሎ ሜትር አቋርጠን በነፃነት ነው የምንጸዳዳው እኮ ቤት ከዘጋን የት ነው የምንጸዳዳው እኛ እኮ ለሽንትም ዘና ብለን እኛ እኮ ለሽንት ራሱ ምን ሄደው ወክ ነው ስፖርት በሉት በቃ ስፖርት በሉት ጫካ ፍለጋ ማለት ነው
ታዲያ ቤት ከዘጋን ምንድነው የምንሆነው? ተው ሀገሪቷንም ነባራዊ ሁኔታ ዲሲ የምታውጁ ነው እኮ የሚመስለው። ቤት መቆየቱ ዲሲ ነው ደሴ ነው የሚሰራው? አሜሪካ ነው አረካ ነው? የቱ ጋር ነው የሚሰራው? እንዴ ነችና እንተሳሰብ እንጂ ቢያንስ ከቤት ወጥተን ወክ እንድናደርግ ተሽከርካሪ የመኪና መጫ መስሎ ነው በለክ 11 ቁጥር እግርም ተሽከርካሪ ተቆጥሮ ቤት ዝጉ። ታዲያ ምድርም አትሽከርከራ በዚህ ሁኔታ ለሶስት ቀን ምድርም ባለችበት ትቁም ፀሐይም ባለበት ይቁም። ሌላ ምን ይጨመርላችሁ? ምን ቀራች? ይህንን ውሳኔ በማያከብሩ ተላልፎ በሚገኙና በማን አለበኝነት ንግድ ቤት የሚከፍቱ የሚንቀሳቀሱና እንደ ሌሎች የሥራ ቀኖች ወዲህና ወዲያ የሚንቀዠቀዡ ግል አቤት መግለጫ ጥራት። ይሄ እኮ ነው መግለጫ ሲበዛ እንደዚህ ነው፣ ቃላት ያጥራል። ህወሓት 2 ዓመት ሙሉ መግለጫ ከህወሓት ቀጥሎ እንግዲህ ቁጥር 2 እኔ እንደ ህወሓት ባይሆንም ቁጥር 2 እስክንድር ነው በመግለጫ የሚታወቀው። እስክንድር እኮ መግለጫ እየሰጠ ራሱ እቺን መግለጫ ሰጣለሁ ነው የሚለው። እስክንድር ነበር ነምበር 1 የሚመስለኝ። ህወሓት ግን ጊነስ ቡክ ላይ ጊነስ ቡኮች ግን ለምን ነው ማትመጡት? በመግለጫ ብዛት በወርልድ ሪከርድ ለምን ነው የማይመዘገበው? በዚህ አጋጣሚ ጥቆማ ሰጠው ማለት ነው። በጥቆማ ሰጠና አሉላ ተጠቀሙበት። እቺ ጥሩ ነገር ነች። በመግለጫ ብዛት አንደኛ ናቸው። እናንተ ማትጠቀሙ ከሆነ እድሉን ማታስመዘግቡ ከሆነ ይሄን ዓለም አቀፋዊ ዕውቅና ለባልደራስ ሰጥቻለሁ። ለባልደራስ ባለመግለጫው ነበር ምንለው። ምን ባልደራስ ነው? ይሄ ነው እንጂ ዋናው ለሰዎች ለምደርስባቸው ችግር ኃላፊነቱ የራሳቸው መሆኑን አስቀድመን እናሳስባለን። አቤት እኮ እናንተ እኮ ስትወዱን ቤት ውስጥ መኪና የለም፣ መንገድ የለም፣ ምግብ የለም። ከቤትም እንዳትወጡ እንዳትቀዠቀዡ። ንግድ ቤቶች ተዘግተዋል፣ ምግብ ቤቶች ተዘግተዋል፣ ሽንት ቤቶች ተዘግተዋል፣ ኩሬዎች ተቆልፈዋል። እናል ተላልፋችሁ ብትንቀዠቀዡ ኃላፊነት ትወስዳላችሁ ናችሁ። ቀድማችሁ የምትነግሩ እናንተ ትሁታን በጸጋ የተመላችሁ ለሰው ልጅ ያላችሁ እኮ ትህትናና ፍቅር አክብሮትና አድናቆት የትየለለ። አቤት መቀሌ ግጥም ነው እንደገጠምኩት። በማንኛውም ስብሰባ ጥሪም ሆነ የመንግስት ትዕዛዝ ህዝባችን በህብረት እምቢ በማለት ቤቱን ዘግቶ ይቀመጣል። ፀሐይ ማንሞቅ ማለት ነው። በምንም አይነት ትዕዛዝ አንወጣም ማለት አገር ተወረረች ቢባል አንወጣም ማለት ነው። እሳት ብቃጠለሽ አሁን ስታቃጥሉ በቃ ለናጠፋም አንወጣም ማለት ነው። እኛን ቤት ውስጥ ቁልፋችሁ ምን ልታደርጉ ነው? ልታቡኑ ከቤት ቅድም ከሰፈር እንዳትወጡ ነበር። አሁን ከቤትም እሺ ከቤት ውስጥ ማንወጣ ከሆነ ሳሎን ላይ እንቀመጥ ወይስ ሽንት ቤት ላይ እንቀመጥላችሁ? የት ነው ይሁን? እሺ ስመሽሳ መተኛት ይፈቀዳል ወይ? ማብራት ለካ ማብራት የለም። እንተኛለን ወይስ ቆመን ነው መተቀምጠን ነው የምንውለው? መዘመር ይቻላል? ሶላት መስገድሳ ይቻላል ወይ? ዳዊት መድገምስ ይቻላል? ቤተክርስቲያን የለም መስጊድ አንድም አይደለ? መጾም ይቻላል? አላሁ አክበር ማለት ፈቅዳችኋል? እሱንሳ ዝርዝር ውስጥ አካቱልና ፈጣሪ እንኳን እንደዚህ አይነት ክልከላ አድርጎ አያቀባው እንዴ? የሰራን የፈጠረን እንኳን እንደዚህ ያልከደ አልበዛም እንዴ? ዋጣል አላበዛሽም እንዴ? ይህን ተላልፎ ወደ መንግስት ስብሰባ የሄደ ከማንኛውም ማህበራዊ ተሳትፎ ይታገዳል። በማንኛውም ሆነ በማወቅም ሆነ ባለማወቅ ለዚህ ነፍጠኛ አራማጅ መንግስት ተላላኪ በመሆን ላይ ያላችሁ የአገር ሽማግሌዎች ወቅቱ የትግል ወቅት መሆኑን አውቃችሁ ከድርጊታችሁ በመቆጠብ ትግሉን እንድትቀላቀሉ አበክረን እናሳስባለን። ቄሮ እንደዚህ ወራዳ አይደለም፣ ሽማግሌን ያከብራል። ሽማግሌም አይደለም የሚሉት ነው አባገዳ ነው የሚባለው። ህዋትዬ እናስተምርሽኛ ምን እንሆን? ይሄ የቄሮ ባህልም ባህሪም አይደለም። ችግሩ እኮ እባብ ነች እኮ እርግብ ልሁን ብላ ያስቸገረችን። እባብ መሆኗን ረስታ እርግብ ነኝ የሰላም ምልክት አርጉኝ አልሽ።
ቄሮ እንደዚህ አይነት ቃል አይወጣው የሀገር ሽማግሌም አይባልም በተለምዶ አባ ገዳ ነው የሚባለው ደግሞ አባ ገዳ ትግል ተቀላቀል አይባልም አባ ገዳ ታጋይ አይደለም አገር አስታራቂ ነው ትግል ለእንትኖች ነው የሚያዋጣው ታጋዩ ምናምን የምትሉት እናንተ ታጋይ መስዋዕት ምንድነው መስዋዕት የሆነው የምትሉት እናንተ ናችሁ አንዳንዴ ቀይሩ በደንብ አድርጋችሁ ህዋቶች ቀይሩ በእናታችሁ ይሄ እኮ ግልጥልጥ ብሎ የምታይ ነው አይደለ እኔ ነገር ስራ ህዋትን መከታተል ሆኗል ምንም ማድረግ አልችልም እንደዚህ አይነት ነገር እያሸተትኩ አመጣለሁ ጨጓራቸው ከተቃጠለ ምንም ማድረግ አይቻልም ይሄ መግለጫ ኦሮሚያ ክልል ላይ ቦታ የለውም ቋንቋውም የኦሮሚያ ክልል አይደለም ሽታውም የኦሮሚያ ክልል አይደለም እቺ የደደቢት ትመስላለች እኔ እንደው ደደበች ምታነብ ነበር የመሰለኝ ወይ ደደበ የሚያነብ የጻፈ ነው የመሰለኝ ደደቢቶች ናቸው ይሄንን ያደረጉት መቀሌ የሆነ ሆቴል ውስጥ ቁጭ ብለው እና ተለም ማንበብ ራሱ አልቻለችም አልለመደችም እንደዚህ አይነት ነገር ከታምጣ አሁን የቡደና ነገር ነው ስባለን በኦሮሚያ ክልል የሚገኙ ብሔር ብሔረሰቦችና የእምነት ተቋሞች አስፈላጊ ጥበቃዎች ይደረግላቸዋል ኧረ አንቺ ህወሓት አስፈላጊ ጥበቃ ሸኔ የበቅጠቦት በነብር አስቀምጠን እንደማይድ ማለት እኮ ነው ብሔር ብሔረሰቦች ለሸኔ ጠብቁልኝ ቅቤን ለውሻ ጠብቅልኝ እንካ ለእናንተ የሚያስፈልገው ነው አሁን የኦሮሞ ቄሮ የሚያርገው ነው አንድ የንትን በብሔር መቀለድ ደግሞ አስቸጋሪ ነው ይቅርብኝ የቄሮን ስም ለማጠልሸት ብሔር ብሔረሰቦችንና የእምነት ቦታዎችን የሚተናኮሉ ካሉ ይጋለጣሉ ይህ አጋልጡልን በእናታችሁ ኦሬዲ ተተናክለዋል ገለዋል አጋልጡልን ራሳችሁን አጋልጡ ምንም አጋልጭ ራስሽን ተይዘሻል ምንም የሚጋለጥ ተጋልጧል ከናንተ ከህዋቶች ምን ተጠብቀው ምንም ማጋለጫ የለም የምታጋልጡት ነገር የለም መግለጫ ነው ከናንተ ምን ተጠብቀው እናንተ መግለጫ አውጡ እኛ እንይዛለን ተይዟል ሶስቱም ተይዘዋል የገደሉትም ቤተ ክርስቲያን ያፈረሱ ተይዘዋል የገደሉ ያቃጠሉ ተይዘዋል ምንም ችግር የለም እና መሰግራለን ግን ህዋት ስለ ትብብርሽ ለማጋለጥ ትብብርሽ ጥሩ ነው እኛ እንደው ሌላ እንትኑ በቀርቶብን እንትሩ በሆነልን እንደው ማጋለጡን ትተሽ እጅሽን በሰጠሽ እንደው በሰላም እንደው በጤና ወደ ፍንፍኔ በመጣሽ ፍኔ አርግሽና ክልከላን ለአምስት ተከታታይ ቀናት ተግባራዊ ከሆነ በኋላ አምስት ሙሉ አላነሰም እናትዬ አላነሰም አምስት ምን አላት አምስት ለሰፊው ህዝብ ጥቅም ሲባል ለምን ሰፋ እናረግም አምስትማ ምን አላት ደግሞ በዚህ ዘመን ጊዜ እንዴት እንደምሮጥ እናትዬ ትላንት እኮ ነው የሚመስለው አምስት ቀን ስለዚህ ትንሽ ጨመረ ታረጉም መንግስት ጥያቄዎቻችንን የማይመልስ ከሆነ ተጨማሪ ጠንካራና ረጃጅም እርምጃዎች በተከታታይ ይፋ የሚሆን መሆናቸውን ከወዲሁ አበክረን እናሳስባለን ታሳስባላችሁ በአምስት ቀን ውስጥ ከአምስት ወር ሮብ አልፏል ሐሙስ አልፏል ሁለት ቀን ነው ይቀራል ተግባራዊ ባይደረግም ሆኗል ብለን በቃ እናስብ በአእምሮአችን አናስብ መንገድ ተዘግቶ ነበር በቃ ከቤት አልወጣም ሰው ከዛ በኋላ ቅድም ትልልቅ ድንጋይ ነበር የተባለው ከትልልቅ ድንጋይ ወደ ረጅም ስንባል አሁንም እኛ ጥያቄ አለን ረጅም ሲባል ምን ማለት ነው በኪሎሜትር ነው ርዝመቱ በሜትር ነው ርዝመቱ በኢንች ነው ርዝመቱ በምንድነው በጣት ነው ምንለካው ኃይለኛ ስንልሳ ምን ማለት ነው መጀመሪያ እንስማማ ኋላ ኦዲት ለማድረግ ነው ተሳክቷል አልተሳካም አሁን ድንጋዩ ትልቅ ነው አላችሁ ለኔ እቺ ትልቅ ሊሆን ይችላል ለሌላኛው ይሄ ትልቅ ሊሆን ይችላል ትልቅ ማረጋችሁና አለማረጋችሁን ለማረም ግንድ አላችሁ የምን ግንድ እንደሆነ ካልነገራችሁ አንዱ ዝም ብሎ ሸምበቆ ግንድ ነው ብሎ ብጥል መኪና ያልፋል አይከለክልም ሰው እሱንም ለመገምገም ውጤት ተኮር ስራ ለመስራት ግምገማ ተቀምጠን ሂስና ግላይስ ወስደን ለመገማገም ይጠቅም ነበር ስለዚህ አሁንም ረጅም ስንል 5 ቀን የነበረው 50 ቀን ነው የሚሆነው 5 ቀን የነበረው 5 ወር ነው የሚሆነው ትራንስፖርት መዝጋት የተባለው ትራንስፖርት ማቃጠል ነው የሚሆነው
እሱንም ዘርዘር አድርጋችሁ ለሰፊው ህዝብ ጥቅም ስትሉ አስረዱና በመንግስት የጸጥታ መዋቅር ውስጥ ተገኝታችሁ ተሰማርታችሁ የኦሮሞ ልጆች የተላለፈ ወቅታዊ ጥሪ አቤት ህዋት እኮ ብሊት ከፋፍላ ጥሪ ማድረግ ስትወስድ ወጣቶች የተከበርክ ወጣት የትግራይ ወጣት ሆይ መከላከያ ሰራዊት ሆይ የኤርትራ ህዝብ ሆይ ዛሬ ደግሞ ትናንትና ደግሞ አይኗን በጨው ታጥባ ዲያስፖራ ሆይ አለችኩ ዲያስፖራ ሆይ የዓለም ህዝብ ሆይ የቀራት እኮ እግዚአብሔር ሆይ ማለት ነው እኔ ላሉሉ ከምቲ ፈጣሪ ሆይ ብቲ ቀላል ነበር ህዋትዬ ሆይ በዛኩ የኤርትራ ህዝብ ሆይ የትግራይ ህዝብ ሆይ ሴቶች ሆይ ወንዶች ሆይ ወጣቶች ሆይ የሀገር ሽማግሌዎች ሆይ ጠቅለል አርገሽ በቃ ጠቅለል አርገሽ ሁሉም ትተሻው እግዚአብሔር ሆይ ለሰራውት በደል ይቅር በለኝ የሰማይ ቤትን አዘጋጅልኝ ብቲ የተሻለ ነው አሁን እነሱም ለወጣት ሆይ በመንግስት ውስጥ አሁን መንግስት ውስጥ ተቀጥራችሁ የምትሰሩ ይሄ ለነታየ ደንዳ የተላለፈ ይሄ ለነ ዶክተር አብይ ነው የተላለፈው እንግዲህ መንግስት ተቀጥሮ የሚሰሩት እነሱ ናቸው እንደነ ቦለማ የተላለፈ ነው ለና አዳነች አቤቤ የተላለፈ ጥሪ ነው ለማንኛውም መንግስት ሰራተኛ ሆኖ ኦሮሞ የሆነ ሰው የተላለፈ ጥሪ ነው ያለንበት ወቅት ለኦሮሞ ህዝብ የመኖርና ያለመኖር ወቅት መሆኑን ሂጂ የኦሮሞ ህዝብ ያለመኖርና የመኖር በምን ሰበብ ነው የመኖርና ያለመኖር የሚሆነው በታሪኩ ኦሮሞ ህዝብ የመኖርና ያለመኖር ጥያቄ ውስጥ ገብቶ ያውቃል ከኢትዮጵያ ህዝብ ተለይቶ በኦሮሞ ላይ የሚደርስ ግፍ የለም ግፍ ካለ አብረን ነው የምንካፈለው በረከት ካለ አብረን ነው የምንካፈለው የመኖርና ያለመኖር ህዋት ከሌለች የኢትዮጵያ ህዝብ የመኖርና ያለመኖር ይገጥማል ብላችሁ ሞከራችሁ የኢትዮጵያ ህዝብ እንዴ አለ ከዛ የኦሮሞ ህዝብ የመኖርና ያለመኖር ህዋት ነበረች ያኖረችው ህዋት ነች የማታኖረው የለም እናንተ መጣችሁም ሄዳችሁም ለውጥ የለም እንደውም ስትመጡ ጎታችሁናል አትምጡ ነው የተባላችሁት አይደል የመኖርና ያለመኖር አረ ታዲያ ሰፊ ያላችሁት የተገባው ትልቅ ያላችሁት የተገባ የመኖርና ያለመኖር የናንተ እርዳታ ፈልጎ የኦሮሞ ህዝብ ለመኖርና ያለመኖር ኢትዮጵያ ኤርትራም ያሚን የኦሮሞ ህዝብም ሌላውም የኢትዮጵያ ህዝብ ሰርቶ ይኖራል አምባገነን ካጋጠመ ጊዜ ይሰጣል እንደናንተ ጥድፍ አያደርግም ጊዜ ይሰጣል ሁኔታውን ያያል የናንተንም ተንኮል ያያል በምን ውጥረት ውስጥ እንደገባ ያያል ጊዜውን ያጠናል እናንተን 30 አመት ተሸክሟቸዋል ዶክተር አብይን በሁለት አመት የምጥል ከመሰላችሁ ተሸውዳቸዋል ረዘማ አይደለ ሆቴል ውስጥ እናንተ ከሆቴል መውጣት ስለማትችሉ አይደለ ሰው ሁሉ እኛንም ሰላላችሁ ረዘመባችሁ አይደለ እውነት እኮ ነው ከቤት ሳትወጡ እኔ አሁን በኳራንታይን ምክንያት እንዴት እንደረዘመ ወራቱ እውነታቸው ነው ረዝሟል እናንተ 2 አመት 20 አመት ሆኗል 20 አመቱ ግን ሁለት ነው የመሰላችሁ ለምን ስትዝናኑ ነበር ቀኑ መሽቶ እንዴት እንደሚሮጥባችሁ በጣም ተጨናንቃችሁ ነበር የምትበሉት ምግብ መምረጥ አቅቷችሁ የምትለብሱትን መምረጥ አቅቷችሁ መማገጥ በስቶላችሁ እንዴት አይጠር 20 አመት ሁለት መሰላችሁ ቻሉት የኢትዮጵያ ህዝብ እን 20 30 አመት እንደዚህ ነበር አሁን እናንተ እንደምትሆኑ ነበር ኢትዮጵያ የተሰቃየው ቻሉት የኦሮሞ ህዝብ ግን በመኖርና ባለመኖር ጥያቄ ውስጥ ገብቶ አያውቅም ማና አባቱ የቱ ምድራዊ ኃይል የኦሮሞን ህዝብ ሊያደርግ የኦሮሞን ህዝብ ማን ያቆማል አሁን የኦሮሞ ህዝብን ጸጥ ያሰኘው እናንተ በፌደራል መሳሪያ መስሏችኋል አይደለም ኖ የፌደራል ኃይል የተሰማራው ለኦሮሞ ህዝብ አይደለም በኦሮሞ ስር የተዘገዘጋችሁ አናታችሁን ለማለት ነው የኦሮሞ ህዝብማ ባይተባበር ምድራዊ ኃይል የአፍሪካን ኃይል ሰብስባችሁ ያለማይስ አይቻልም ምርጥ ማገድ አይቻልም ተስፋ ቁረጡ በመንገዘብ በዚህ አስቸጋሪ ወቅት ከህዝባችሁ ጎን እንድትቆሙ ጥሪያችንን እናቀርባለን ለአንድ እንጀራ ብላችሁ ህዝባችሁን አትጉዱ ይህንን ጸረ ኧረ እንደው ቃል አጠቃቀም ቀይሩ መግለጫ አንድ እንጀራሳ የነፍጠኛ አይደለም ወይ አይደለም አየት ከመቀሌ ሲጻፍ ነው አትሩማ ወጥሳ ዶሮ ወጥሳ እንጀራ ላይ ወጥ የለበትም ድሮ ነው ሰው አንድ እንጀራ የሚበላው እናንተ አንድ እንጀራ ነበር የምትበሉት
አሁን ለአንድ እንጀራ ብለው ነው እነ ሽመልስ እየሰሩ ያሉት ኦሮሞን ገለው ነው የሚኖሩት ህዋትዬ አቤት መጃጃል አቤት ህዝብ ኃይል ለማገልገል ብላችሁ የተወለዳችሁበትን ህዝብ አትግደሉ አቤት ሲያልቅ አያምር ትልቅ ሰው ሲበላሽ አያምር እነ ስብሐት ነጋ በዚህ ድሜ እንደዚህ ተልከስከሳችሁ ለአንድ እንጀራ ብላችሁ አትግደሉ የተወለዳችሁበትን አሁን ዶክተር አብይ ሄዶ በሻሻን እየገደለ ነው ሁሉም የወለዱበት ገዳ ለአንድ እንጀራ ብሎ እየገደሉ ነው እስቲ ህዋትዬ የተኛው ሞኝ ህዝብ ነው ላንቺ የምታለለው ሀጫሉን ገለሽ ለማባበል የህዝቡን ትምህርት ታቃጥለሽ የኦሮሞ ህዝብ መገንባት እንጂ መናዳ ያቅም ባህሉ አይደለም የራሱን ንብረት አያቃጥልም ትምህርት ቤት እዛው ነው የተገነባው ተሽከርካሪ ጎማ ተገጥሞለት የመጣ አይደለም የተቃጠለው አየር ባየር አይደለም የተቃጠለው አየር ባየር ምንግዱት አይደለም የተጎዱት እዛው መሰረተ ልማት ገንዘብ አፍስሰው እዛው ጽዳት ሰራተኛ የሚቀጠረው አስተማሪ የሚቀጠረው ተማሪ የሚቀጠረው እህል የሚቀርበው ሻሸመኔን በማቃጠል ለኦሮሞ ምንድነው የፈየድሽው ህዋት የኦሮሞን ህዝብ ወጣት ጉሮሮ ነው የቆለፍሽው እነሱ ይገነባሉ አንቺ ታፈርሻለሽ ከዛ ደግሞ የተወለዳችሁበትን አንቺ ስላልተወለድሽበት ነው እስከ ዛሬ ስትገድዩ የኖርሽው እዛዙን አትቀበሉ ህዝቡን አትደብድቡ አታሸብሩ በተቻላችሁ አቅም ከቄሮ ጋር እቅድ በማውጣት የትግሉን ተቀላቅላችሁ የቆረጠን ህዝብ ከቄሮ ጋር ከእቅድ በማውጣት ትግሉን ተቀላቀሉ የቆረጠውን ህዝብ ማንንም ኃይል ሊያቆመው ስለማይችል ውሎ ያድራል እንጂ ህዝብ ማሸነፉ ስለማይቀር ከቄሮ ጋር ተቀላቀሉ ብትለምድነው ያኔ እሷ የተባረረችው በዚህ መንገድ ነው ህዋት ተቀይሯል አሁን እንትን ቀይሪ ዘሬ ቀይሪ እንጂ የተበላቁም ደግመሽ አትሞክሪ ማለት ነው ኦፍ ኮርስ እናንተ ስትባረሩ እናንተ ውስጥ ሆነው ከቄሮ ጋር ተሰልፋ ነው ጉድ ያረጋችሁ አሁን እናንተ እሱን ለማድረግ የምትሞክሩ ነገር እሱ ብዙ አይነፋም ሙድ የለው በጭራሽ ሙድ የለው ደግሞ እነሱም እኮ ያቃሉ እናንተን የጣሉ ሰዎች ናቸው እኮ አሁን ስልጣን ላይ ያሉት እሱኑ መልሳችሁ መንግስት ውስጥ ናችሁ ከቄሮጎን እቅድ ያወጣችሁ ይባላል እነሱ እነዚህ ያለው እኮ አይደለም ከናንተ ጋር ይሄ ቄሮ ጉድ አረገን አይደለም ይያሉ ነው ማታ ለቄሮ መረጃ እየሰጡ በጣም እኮ የተጠና ስራ ነው የሰራው በጣም እኮ እዚህ መንገድ ዝጋ ሲባል መንገዶች ሲዘጋሉ እንደው ለምን ይታወቅ ነበር እኮ ያችኑ ዘዴ ለመጠቀም ነው የፈለግሽው የለም ሎተሪ ወጣል እሱ ተፍቋል ሌላ ፋቂ ሌላ ሎተሪ መንግስት ከሚያሰማራችሁ ወንጀል በመታቀብ ከነገ ተጠያቂነት ራሳችሁን እንድታጸዱ እናሳስባለን በብሔር ኦሮሞ ከሆናችሁ የብልጽግና ፓርቲ ካድሬዎች ለለት ከፈላችሁ የኦሮሞ በኦሮሞ ውስጥ የምትኖሩ ነበር አሁን ደግሞ በብሔር ኦሮሞ የሆናችሁ የብልጽግና ፓርቲዎች ህዋትዬ ብልጽግና በቃ አንጨረጨረሽ አይደለ ያደራጀሽውን ምን የመሰለች ፀሐይ የሆነች ህዋትን ሰረዘብሽ አይደለ ታሪክ አረገብሽ አይደለ ህዋትዬ አንቺም እኮ የቀናት ነው እንጂ የቀረው አንቺም ታሪክ ልትሆኚ እኮ ነው በህይወት ታሪክሽ እኮ አሁን በቅርቡ ምርጫ ቦርድ ሰርዘንሻል ልልሽ እኮ ትንሽ ነው የቀረው ከምድረቀስ ልንሰርዝሽ ነው አንቺንም ስለዚህ አንቺም ከማይቀርልሽ መጥፋት ተለማመጂ ካሁን ነው እኔም አማርኛ እንደሷ ተበላሽብኝ መሰለኝ ጥሩ አይደለም ቶሎ ልጨርስ ድሮ በስንት መከራ የለመድኳት አማርኛ ዛሬ የለም አሁን ሁለት ቀን ይወስድብኛል አማርኛን ወደ እናቴ ለፍቼ ዋጋ ከፍዬ አማርኛ እንዳትማር የነፍጠኛ እንዳትማር እስሉኝ እኔ መጽሐፍ ቅዱስ ላምብብዬ ነው በመከራ የለመድኳትን አማርኛማ አታስጠፍብኝም እንደዚህ አማርኛ ባይኖር ባህሪኛ ቢሆንማ እናንተን እንደዚህ ማን ያቃጥልልኝ ነበር እናንተስ እኛ ጋር በምን ትመጡ ነበር አማርኛዬን ማታበላሽን ተይ ከዛሬ በኋላ እኔ ለብሔር ብሔረሰቦች የምናገረው ይሄ እንደዚህ አይነት የተወለጋገደ ነገር አላቀርብም
ሶስት ቋንቋ ተደባልቆ የፈጠረ ራሱን የቻለ ሌላ ቋንቋ ነው የቋንቋ ባለሙያዎች የዛሬን ንግግር ተቀብላችሁ የዛሬን ንግግር ስም ስጡት ግስ ካሪኩለም ፍጠሩ ራሱን የቻለ ትልቅ ቋንቋ ይወጣዋል ሳስበው የሶስቱም ብሔሮች ቋንቋ ውህድ የሆነ እንትኑ አክሰንቱ ራሱ ለየት ያለ ነው የማንም አክሰንት የለበት የኦሮሞ አክሰንት የለበት የትግራይ አክሰንት የለበት የአማራ አክሰንት የለበት ለየት ያለ ነው ያው ጥሩ ፈጠራ ነው የኦሮሞ ትከሻ ላይ ዳግ ቶሎ አይታችኋል የኦሮሞ ለዛው ራሱ እኮ የሌለ ነው ሰምተናቀ የኦሮምኛ ለዛው ኦሮምኛ ሰው ሲያወራ እንዴት አባቱ ነው የሚጣፍጠው ለጆሮ ትግረኛም ይጣፍጣል በጣም ይሄኛው ግን ወይ ድረቅ ያለ በቃ ኦሮሞ ያላ እንደዛ አይነት አይባልም ለማንሰራፋት በመዳዳት ላይ ያለውን የነፍጠኛ ስርዓት በማገልገል ላይ ያላችሁ መሆናችሁን አውቃችሁ ከአድራጎታችሁ እንድትቆጠቡና ድገም ይበናልሽ የትግራችን ጎራ እንድትሰለፉ ጥሪ እናደርግላችኋለን ለጠላት ኃይል ጋሻ ሆናችሁ ህዝባችሁን በመግደልና በማፈል ላይ መሰማራታችሁን በማቆም የህዝብን ጎራ ተቀላቅላችሁ ከተጠያቂነት እንድትድኑ እናሳስባለን ለነገያችሁም እንድታስቡ እንላለን አቤት እኮ ህይወት እኮ የዛሬን ብቻ አይደለም የወደፊትንም ሁላ ታስብልናለች ለካ አንቺ ደግ ህይወትዬ አንቺ ሆደ ቡቡ አንቺ ገራገሮ ህይወትዬ መቀለ ቁጭ ብለሽ የፍንፍኔ ነገር ብሔረሰቦች ምን በልተው ነው የሚያድሩት እኔ ከወጣው ወዲህ 2 አመት ሙሉ ቁርስ በልተው ነው ደቡብ ላይ እንዴት ነው ኛንጋቶ አካባቢ ጎርፍ መጥቶ ይሁን ትላለች ወጣ ለብሔረሰቦች ምን በልተው ምንስ ለብሰው ይሁን ግንቦት 20 ላይ አሸብርቀው አልብሼ አስቀድሼ ማውጣው ያ ብሔረሰቦች ምን ነው ይሁን አልፋኮ ስለ ነገያችንም ጭምር ነው የምታስበው የብሔረሰቦች ጉዳይ ምን ሊሆን ይችላል ነገ ምን ሊሆን ይችላል በስንት መከራ ስንት ወጪ ያውጥቼ የህገ መንግስት ቀን ብዬ የብሔረሰቦች ቀን ብዬ ህብረ ቀለማት ብዬ አሳዘነሽ አይደል ሰላም ነን እኛ ሰላም ነን አንቺስ እንዴት ነሽ እኛ ብሔሮች ሰላም ነን አንቺ ከሄድሽ ወዲህ ሰላማችን በስቶ ነፃነታችን በስቶ አለን አልፎ ትመጭና ከምትበጠብጪው ነገር ውጪ እኛ ሰላም ነን እንኳን ለነገያችን እንድታስብ ዛሬ በተውሽልን ዛሬ እንብላበት ዛሬ እንኖርበት ታይን አታቃጥይን ፍቅር እኮ በአንድ በኩል አይሆንም አንቺ ወደሽናል እኛ ግን ህዋትዬ በቃ አብቅቷል የእህል ውሃ ነገር ሆኖ ጨርሰናል ተፋተናል የለም እንደ ይልንታም ምኖርሽ እንጂ ይልንታም ምኖር ምንድነው ፍቅር እንደዚህ አንከራተተሽ የአዲስ አበባ ፍቅር የሸበሌ ፍቅር በተለይ የ4 ኪሎ ፍቅር ናላሽን አገርሽቶብሽ ግን ምን ይደረግ ኢትዮጵያ ታግደረደረች ለህዋቶች ኢትዮጵያ በጣም 27 አመት ሙሉ ስትገዛው ተነበረች አሻፈረኝ ያዙኝ ልቀቁኝ አለች በቃ ኢትዮጵያ ሙሽሪት ሆነች በቃ የለችም ኢትዮጵያ በቃ በምስራቅ አፍሪካ ሽርብትን ስትላይታቸዋል እንዴት እንደሚያምርባት ሽርብትን ግብጽ ደግሞ ትንኮሳ ጀምራለች ግብጽ የፍቅር ሁኔታ ለግብጽም እናቃለን ህዋቶች ግን የለም ያረጀ ፍቅር ሰላም ተበላሽቷል ሌላ ነገር ፈልጉ ስለ ወደፊታችን አሰብሽ አይደል እናመሰግናለን ምእመናን አመስግኑ ስለ ነገያችሁ ጥሩ ነው አለች እኮ ተሳስታ ይሆን አናቀም ስለ ነገያችን አሰበች ዛሬያችንን እየገደለች ዛሬ ህዝባችሁ እንባውን አፍስሶ ደሙን ለትግል አፍስሶ በተዘጋጀበት ወቅት ወደ ህዝቡ እንባውን አፍስሶ ኦሬዲ እኮ አፍስሷል ያለች ህዝቡ ደሙን አፍስሶ በትግል ደም ታፈሳላችሁ እንጂ አፍስሳችሁ ወደ ትግል አትገቡም ደሙን አፍስሶ ተዘጋጅቷል ምን ማለት ነው ለምንድነው እንደዛ የሆነው የአማርኛ ችግር ነው ለማለት የፈለጉት ህዝቡ ደም ለማፍሰስ ተዘጋጅቷል
እና ደም ለማፍሰስ ተዘጋጅተዋል ነው ማለት የፈለገችው ቆይ ላጥፋ አንድ የሆነች ይቅርታ በጣም ቤት የምታጸዳ ማሽን ነች ይቅርታ አላርም ላይ ሞልቼ ነበር ይቅርታ በጣም ያጠቃለልኩ ነው እስቲ ተጨርሰው ለካልኩ ግን ተቀላቀሉና ታሪካችሁን እንደ አዲስ አስመዝግቡት እንላለን ድል ለኦሮሞ ህዝብ የኦሮሚያ ቄሮ ሰኔ 30 ቀን 2012 ፊንፊኔ ኦሮሚያ ድል ለህወሓት ለማለት ነው የተፈለገው ፍንፍኔ ሳይሆን ቦታው መቀለ ነው እኛ የዚህ መግለጫ ዱካውን ስንከተል መቀሌ ነው ደርሶ የቆመው ኮከቡ ከባቢ ተሰን ወደ ፍንፍኔ አለ ተከትዬ ላይ ነው ምክቱ የሚቆመው መቀሌ የታ ነብይ ወደዛ አይሄድ የለም የፍንፍኔ ሽታም የለበትም የቄሮ ሽታም የለበትም የኦሮሞ ሽታም የለበትም ይሄ ሙሉ ህወሓታዊ መግለጫ ነው የጻፈችው ህወሓት የተነተነችው ህወሓት ያነበበችው ሸኔ አንባቢ ህወሓት አርቃቂ አቤት ወዳጅነታችሁ ጸሐፊ አንባቢ ራፖርተር ሰሞኑን አንድራም ይዛችሁ የሰላም ያርግላችሁ እኛ ምንም አንልም ቀናም እኔ በህወሓትና በሸኔ ፍቅር የምትቀኑ ሰዎች ስነ ስርዓት በሰው ፍቅር አንድ ሰው የፍቅር መቀስ ይሆናችሁ ተው ይዋደዱበት እንዴ ሁሉም ከግጣሙ ጋር ያጁ በየአደባባዩ አለ እስካርባቸውና ይሄድ እናንተ እኔ እንደ ፍቅራ ያርግ ወለጋ መቀሌ ከምትመላለሱ እኔ እንደውም እኔ የሚመርጥ ፍንፍኔ ገብታችሁ የቃልቲ ወይ ደግሞ ወደ ዝዋይ ኦቢት በቦታ ተጠብቆ ብሔረሰብ ተጠብቆ ኢኮኖሚው ያደገ በ11 ነጥብ ያረጋለን ኢኮኖሚ ማዕከላዊ ዲሞክራሲያዊ ተጠብቆ ግለጫው ላችሁ ምንችም እዛ ይቻላል ያመኘው እናንተ ርቀት ያስከፋ ዋጋ ይቆራረጣል አይደል ምን አባተላ ልጨርስ በቃ አያ ነፍስ ፍቅር ውስጥ ገባው እንደ ጣልቃ እኔ ጣልቃ አልገባው ፍቅራችሁ ይስመርላችሁ ለናንተ እኔ ምኞቴ መንግስትም እንዲያደርግ አጥብቄ የምፈልገው በዚህ ፍቅር ላይ መንግስት I don't know ምንድነው እንደሆነ ችግሩ ወደ ፍካከላ ድምጽ ካስቸገ ምንም ማድረግ አልችልም ለዛሬ በዚህ ጊዜ ናቸው What's wrong?